አንተና ሩታ ጭራሽ አላወራንም። ኧረ በጣም ጎበዝ ናችሁ በእውነት ጭራሽ ማለት ማይ ጋድ። ይሄ ድምጽ የማን ነው? መጨረሻ አዳመጥኩት። ሶስት አይደለ እኮ አላዳመጥሽውም እኮ እያሳለፍሽ እንትን ያልሽው ድምጻችንን ማዳመጥ አይደለም የሚያስፈልገው። ሩታ እውነቷን የተናገረችው ምንድነው? አብርሃም የምትጨቃጨቃት እንዴ? አዳምጩ ምን አታዳምጩ? አቤልና ሄርሜላ በሰራችሁ ስላፈራችሁ ነው እንደዚህ የምትጨቃጨቁት። የውሸት መረጃ ትላንትም እኔ እኮ ቅድም እኮ ያልነገርኳችሁ ቤተሰቦች የውሸት መረጃ ይዘው ስለመጡ ከመቀባጠር ብዬ ነው። ገብቷችኋል? አሁን ሩታ ተመረጠች ሄርሜላ ተመረጠች እያልኩ ውሸት ከምነግራችሁ ብዬ ነው። እና እውነቱን እያየን እዚሁ እንፈራረዳለንና ብቻ ግን ይሄ ሐሳብ ከፍሬው ጋር ስለሚሄድ ነው በፍሬው ተምኔል አንድ ላይ የምሰራውና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንድታረጉ በትህትና ጠይቃለሁ። ይሄን ቪዲዮ ደግሞ ላይክ አድርጋችሁ አዲስ ካልሆናችሁ ደግሞ ቪዲዮ ላይክ እንድታረጉ በትህትና ጠይቃለሁና ብቻ ወደ ጉዳያችን ስንገባ ሩታ ትክክል ናት። በቃ አዳመጠችው፣ ድምጿን መለየት አይቃታትም። አቤል ምንድነው እንደዚህ የሚያከራከር? ለሄርሜላ ጎን መቆምህ ነው? በስማ ምን እኮ ግርም እኮ ነው የሚሉኝ እኮ አንዳንዴ እኮ ቆይ አብርሃም ሁላ ምንድነው? በቃ ተውት። እውነቴን ነው። ሩታ ምርጫ ላይ መግባት የሌለባት ሴት ናት። እውነት ለመናገር ማለት ነው። ከሄርሜላ ጋር ቁማት በዚህ ያህል ደረጃ ትከራከራለህ እንዴ? ፋራ ነው አብርሃም። እውነት ለመናገር እንዴ አንተ እንዴት ነው እንደዚህ የምታስጨንቃት ሩታን? ይሄ ይደብራል። ማርያም አብርሃም በጣም የሚያስጠላ ነገር ነው። እና እውነት ለመናገርም ደግሞ ማለት ነው ወደ ኤፍሬም እና ሩታ ይሄንን ወሬ ጭራሽ አላወራንም እያሉ ነው። በቃ እንዴት ነው የምታምናቸው? አዳምጪ አታዳምጪ እያልክ የምትከራከረው? በተለይ ሄርሜላና አቤል ለምንድነው ቀስ ብለው እየተጨቃጨቁ ያሉት? በተለይ ደግሞ በደንብ እየተጨቃጨቁ አይደሉም። በስራቸው አፍረዋል። ውሸት መረጃ ነው ይዘው የመጡትና በተለይም ደግሞ ዳኒ ያልተነሳው ዳኒ ነው ይሄን ሁሉ ነገር ያቀነባበረው። እውነት ነግራችሁ ማለት ነው ዳኒ ነው ይሄን ሁሉ ሐሳብ ምናምን ይዞባቸው የመጣውና ዝም ብሎ እንትን ይላልና ብቻ ግን ወደ ሩታ እንደዚህ መጨቃጨቁ እንደዚህ ምርጫው ውስጥ ሄርሜላ ነይ አንቺ ይሄን ሁሉ ነገር እኮ መርዘም እኮ አያስፈልግም እንዴ። በቃ እኔ አብርሃም የሆነ ነገር አስመሰለው። ምንድነው ከልቡ አንዱን ሰው ወዶ ከሷ ጋር መቀጠል አለበት እንጂ ከሁለት አንዳችሁ መርጣለው ምናምን አይናቸ እንዴ። እኛ አፋራንን እንዴ? እኛ እኮ ምንድነው እንዴት ነው እየቆጠራችሁ ነው ያላችሁት እንዴ? አትምረጣቸው። በቃ የራስህን ህይወት ኑር። እኛ በግዴታ አንተ አምላካቸው ነህ ለኛ አምላካችን ነህ ምንድነህ እንዴ? በቃ ሩታ ጀግና ሴት ናት። እውነት ለመናገር ማለት ነው ልጅዋን ብቻዋን አሳድጋ ሩታ ጀግና ሴት ናት። ሄርሜላ ብትሉኝ ማለት ነው ጀግና ሴት ናት ልላችሁ አልችልም። ለምን ልጅ አልወለደችም። ሁለት ደግሞ የሰው ትዳር ላይ ገብታ ነው ያበጣበጠችው። እርግጠኛ ሄርሜላ እንደዚህ አይነት ነገር ሩታ ብትፈጥርባት በሄርሜላ ጉዳይ አሁን ማለት ሄርሜላ ብትሆን ኖሮ ይሄን ህይወት እንደዚህ እንደ ሩታ የተመሰቃቀለባት ሄርሜላ ራሷን ታጠፋ ነበር የምር ለመናገር ማለት ነውና ብቻ ግን አብርሃም እንደዚህ አይነት ነገር ማረግም አይገባም። በቃ መመረጥ ያለባት ሩታ ናት እንዴ። ልጅ ኖራት ልጅ በመሃላችሁ ኖሮ ተፋታችሁም ቢሆን ከሄርሜላ ጋር እንደዚህ እናንተ ናችሁ ያሳመማችሁኝ ምናምን ይሄ እኮ የግል ይሄ ግላይ ስግብግብነትን ነው ራስ ወዳድነትን ነው የሚያሳየው እንዴ። ሩታ ብታሳምምህም ተፋታችኋል አይደለ? እና ባሌ ብላ ከመጣች ድረስ እንዴት ነው አንተ አሳመማኛለች አንተ በሽተኛ አድርጋኛለች ብለህ የምታስበው? እውነቴን ነው። እኔ ሄርሜላን አላውቅም። ለምን ቪዲዮ እያሳየችን ስላልነበረም እንደዚህ ብዬ አላምንም። ሩታ ግን ከሀስከፈ እያሳየችን ነበር። ሆስፒታል ያስገባች እሷ ናት ምናምን ብዙ ነገሮችን ሩታ ነበር ስታሳይ ነበረውና ሩታ እንግዲህ እንዴት ነው አንተ እንዴት እንደዚህ ታደርጋለች? ወንድምህ ሁላ እንደዚህ ያደርጋል። እኔ ኤፍሬም ላይ ሁሌ ይፈርድ ነበር። ኤፍሬም የወንድም ምቀኛ ምናምን ሄርሜላን ሲበጠብጣት የወንድም ምቀኛ ምናምን እያልኩ ሰድቦ ነበርና አሁን ግን ገባኝ። ሩታ ካንተ ጋር እንዲሆን ልጅ በመሃላችሁ ስላለ በቃ ካንተ ጋር እንዲቀጥል ምናምን ስለፈለገች ነው። በቃ አቤል አልኩ ይቅርታ፣ ኤፍሬም ሩታና አብርሃም አንድ ላይ እንዲቀጥሉ ስለሚፈልግ ነው እንደዚህ የሚያደርገውና እንግዲህ ኤፍሬም በጣም ትክክል ነው። እና በጣም ግርም እያለኝ የመጣው ነገር ሩታ ናት። ሩታ እንግዲህ እዚህ ያህል ደረጃ ከሄርሜላ ጋር ወርደሹላ እንደዚህ አይነት ሰጣ ገባ ውስጡላ መግባት አያስፈልግሽም ነበር። እውነት እኔ ለምንድን ነው እንደዚህ ያልኳት?
ሩታ አይመጥናትም። በቃ ከሄርሜላ ጋር እዚህ ወርዶ መጨቃጨቅ። ግን እሷ ምንድነው መሰላችሁ ሰባይነቷን ብላ ነው የመጣችሁ። ለምን እኔ እንደዚህ መተት ምናምን አላስደርግም ሰባይነቷን ብላ ነው እውነት ለመናገር ማለት ነው እንጂ እንዲህ ለመጨቃጨቅ ምናምን ታውቃታላችሁ። ሩታ እንደዚህ የምታረግ ሴት አይደለችም። እና እንግዲህ እኔ ካሁን በኋላ ሁላ ሩታን የምትወዱ ሄርሜላን የምትወዱ 1 ቁጥር 2 ቁጥር ጻፉልኝ አልላችሁም። ገብቷችኋል አይደለ? በቃ ሩታ ይገባታል እውነት ለመናገር እንዴ ያን የመሰለ ልዑልን የመሰለ ልጅ ወልዳለት እንዴት በዚህ ያህል ደረጃ ሊያበላልጣት እንደሞከረ ሁላ እኔ አልገባኝም። አብርሃም እንግዲህ የራስ ወዳድነቱን ነው እዚህ ጋር እያሳየን ያለውና እነ ዳኒም ሆነ ምናምን ሩታ የዛኔ ስለ ባለማወቋ ነው ከዳኒ ጋር። ዳኒ እንግዲህ በጣም ባለጌ ሰው ነው እውነት ለመናገር ማለት ነው። ቤተሰቦች በቃ አንዴ ወደዚህ ይደግፋል፣ አንዴ ወደዚህ ይደግፋል። እና ሜሪም ስጋዋ ስለሆነች ነው እንጂ የሩታ እንደዚህ አታረጋትም። እና እንግዲህ በዚህ ያህል ደረጃ አብርሃም ይሄን ያህል ፋይል ይዘው መጡ እንደ ትልቅ ነገር ቆርጥሮት አፋጠጥኳቸው በሱ ቤት በቃ አራዳ ነው በጣም እንዴት ነው? ቆይ አሁን ሩታና ኤፍሬም መድኃኒት ተደርጎባቸው እናድርጋሉ አብርሃም ላይ እና አደንዝዘን ወደኛ እናምጣው እንዴት ነው የሚሉት? አይሉም እንዴ? ላንተ ያስቡልሃል እንዴ? እንዴት ነው በመድኃኒት አደንዝዘው ይሄን ያህል? እሺ እንዴትስ ድምፁ ተቀዳ? ኤአይ ቢሆንስ? እኛ ግን እኮ አንዳንዴ እኮ እንዴት ነው እንደዚህ የተደረጉ ብለን አንጠይቅም። ሁሉም የሄርሜላ ደጋፊዎች አዎ ትክክል አዲስ መረጃ ምናምን አንዴ እኔ እኮ ግርም የሚለኝ ሳያጣሩ ይመጣሉ ይለፈልፋሉ። እንግዲህ እኔ በጣም ለሩታ ማድነቅ አለባችሁ፣ በደንብ ነው ማድነቅ ያለባችሁ። እንደዚህን ሁሉ ውሸት እየተዋሸባት እኔ ሩታ እንደዚህ መታገሷ በጣም ነው ግርም የሚለኝና በጣም ማድነቅ አለባችሁ በቃ ሩታንና እንደዚህ አሁን እንደዚህ አይነት ደረጃ ውስጥ ምናምን መግባቱላ የለባትም፣ እንደዚህ አይነት ሴት መሆኑላ የለባትም። እና አብርሃም እንግዲህ በዛሬው ጉዳይ በጣም አናደኸኛል። ወሬውን ጨርሺ መድኃኒት ፎቶ ምናምን ውስጡላ መክተት የለብም። ሄርሜላ እንግዲህ በስራዋ እንደምታፈር እኔ 100% ነግራችኋለሁ። እንግዲህ አብርሃም ከሁለቱም አልመረጠም እውነት ለመናገር በዛሬው ቪዲዮ ላይ እንግዲህ እኔ ራሴ አሰላስዬ አስቤ ያው ፎቶዎቹን ቪዲዮዎቹን አይቼ ወስናለሁ ብሏል። እና አትወስን እዛው ቅር ሄርሜላ ጋር ቅር። እሺ እኛ አንፈልግም እንዴ እኛ እኮ ሩታን እኮ ማለት ነው ቤተሰቦች ስንት ሰው ጠይቋታል። አንዴ እኛ እኮ ሩታ እኮ ባሌ የልጅ አባት የመጀመሪያ ባሌ ነው ብላ ኦዲየንስም ስለምታከበር አላሳፈራችሁም ብላ ነው እንደዚህ እየተለማመጠችው ያለችው እና እንጂ አብርሃም እንደዚህ ማድረጉላ በጣም ነው ያናደድከን። እውነቴን ነው በዚህ ያህል ደረጃ እንደዚህ ይደብራል፣ እውነት ለመናገር ይደብራል። ስለዚህም ማድረግ ያለብህ አብርሃም ሩታን ነው እንጂ መምረጥ ያለብህ ዞሮ እንትን ማለት አትችልም። እኔ እኮ ትላንትና አብርሃም ሩታን መረጠ ምናምን እያልኳችሁ ነበር ማለት ሄርሜላን ሲከራከራት ማለት ነው። ለካስ አጅሬ የሆነ ውስጡ ሁላ ደስ እያለው አይደለም፣ እውነት ለመናገር ውስጡ ሁላ ደስ እያለው አይደለም። እና እኛ ኦሪጂናል ኮንተንት ማይ ኦሪጂናል ኮንተንት ቪዲዮ እየሰራሁላችሁ ማለት ነው። እናንተ ቪዲዮ ላይክ አታረጉም እና ላይክ ካረጋችሁ አዳዲስ መረጃዎችም እየነገርኳችሁ ነው። እናንተም በፍቅር አንድ ላይ እየተደማመጥን ነውና እስቲ ቪዲዮውን ከወደዳችሁት 2 ቁጥር ጻፉልኝ። ሩታም ስለሆነች 2 ቁጥር ጻፉልኝና እንግዲህ 1 ቁጥር ጻፉልኝ እንጂ ሩታ ማለት አንደኛ ናት። 1 ቁጥር ጻፉልኝና ብቻ ግን ወደ ሀሳብ አስተያየታችን ስንገባ ፊራም የሚለው ማለት ነው ፍሬ ቦረናም እንደሚለው በጣም ከማደንቀው ሰው እና ከማደንቀው ልጅ እሱ በጣም እውነቴን ነው አስተዋይ ነው። ለምን መሰላችሁ? ሄርሜላን የማይደግፍበት ምክንያት እኔ እሱን ተመርኩዤ አይደለም እየደገፍኩ ያለሁት እውነታውን ነው። ግን አሁን ፊራ እኔ ካያችሁት ማለት ነው በጣም ሩታን አይቷታል፣ ብዙ ጊዜ አሳልፏል በእነሱ ቪዲዮ ላይ ምናምን ቆይቷልና በጣም ግርም ከሚለኝ በቃ እያንዳንዱን እውነታ ነው። ሩታ መሰደብ ካለባት ሩታ መቆጣት ካለባት ይሰደባታል፣ ይቆጣታልና አያዳለም። ግን እውነቱን ተመስርቶ ስለሆነ እውነት ነው የሚያወራው። ሩታን እውነተኛ ደግሞ ስለሆነች እውነቱን ነው የሚደግፈው። ገብቷቸዋል። ሄርሜላ እኮ እውነተኛና እውነት ብታወራ ኖሮ ሄርሜላን ነበር ምንደግፋት። ግን ሩታን ነው አሁንም ምንደግፋትና እንግዲህ ሄርሜላ ደጋፊዎች ምን ብላችሁ ሄርሜላ እንደምትደግፏት ሁላ እኔ አልገባኝም። ለ7 ወር ለ1 ዓመት ለ2 ዓመት ፍቅር እንዴ 2 ዓመት የሚሆናቸው አይመስለኝም እኮ እኔ አልሆናቸውም። 1 ዓመት
ኦር ሳምቲንግ 7 ወር 5 ወር ምናምን ብቻ ግን አንዳንዴ ቆም ብለን ማሰብ አለብን። ምንደግፈውንም ሰው ማሰብ አለብን። እኔ እውነት ለመናገር ማለት ነው ሩታ ልጅ ስላላት ምናምን ብቻ ሳይሆን እውነት ይውላችሁ እውነት የሚናገር ሰው ሁሌ ይገፋል። እውነተኛ ሰው ሁሌ ይዋረዳል፣ ይገፋል በሰው ልጅና ብቻ ግን ኤፍሬምም እያሰበል ያለው ለአንተ ነው እንጂ ለሌላ ነገር ለክፋት አስቦ አይደለም። ሄርሜላ እንግዲህ እኔ ለበጎ ይሁንሽ ነው ለፈጣሪ እኔ ለበጎ ይሁንሽ ነው ምለው እና እስቲ ቪዲዮውን እንይና ሐሳባችንን እንሰጥበታለን። ከነሱ ከሄርሜላ ጋር አብዛኛው ታይም ካንቺ ጋር ነበር የነበርኩት። ስለዚህ እንደፈለጋችሁ ያደረጋችሁ የነበረው እናንተ ናችሁ። እኔ ከመጀመሩ ነው እኔ ባንተ መንገድ መመራው ይፈይ እንደፈለግክ የምታደርገኝ ከመጀመሩ ነው። ሂድ ግባ ውጣ ስትለኝ ተመስማማው ከመጀመሩ ነው። ሩታስ አንቺ ስትሆኚ እንደፈለግሽ አንቺ ና ስትኝ ሂድ ስትይ እና ራስ ቀባጅረ ራስ አይምሮን አሞ ሩታ ለምን አዘዝሽኝ ኤፍሬም ለምን አዘዝከኝ ብለህ የምትፈርድበት ምን ሆነ ነው? እኔ እኮ አብርሃም ግርም ይለኛል። እነሱ ወርቆ እንዳይወድቅብን ብለው በሰበሰቡት ባሌ ነው ብላ በሰበሰበችው ጎዳና እንዳይወጣ ብላ በሰበሰበችው እንግዲህ ለምን አዘዝከኝ ነው እያለ ያለው እንዴ እሱማ ትክክል ነው መጠየቅ ማለት ግን በዚህ ነው ያህል ደረጃ ደግሞ ዝም ማለት የሄድክበት ቦታ ማጣራት አለብህ። ዝም ብለህ እነ ሄርሜላ ቮይስ እና ፎቶ ይዘው ስለመጡ እንደ መረጃ እንዴ ግዴታ ሩታና ኤፍሬምም እንደዛ መረጃ ይዘው መምጣት አለባቸው እንዴ? ነገሩ እኮ ኤአይ ነው፣ ቅንብር ነው፣ ቮይሱ ድምፁ ቅንብር ነው አሉ አይደል እንዴ? በዚህ ነው ያህል ደረጃ ሩታን ከማፎካከር ይልቅ ብተው ይሻላል። በቃ አብርሃም ወይ ሩታን መርጠ ኑር አንድ ላይ ወይ ደግሞ ከሄርሜላ ጋር ኑር። በቃ ሩታ የምትመጥናት ሴትም አይደለችም፣ ለሄርሜላ የምታመዛዝናቸውም አይደሉ። በቃ እባክህ እንደዚህ አይነት ነገር ተው አብርሃም እንዴ። በዚህ ነው ደረጃ ራስን ቆልለህ እንደዚህ ካወራህማ ነገ ላይ ያስቸግራል። በጣም ከባድ ነገር ነው የሚፈጠረው። እስቲ ቪዲዮ በሰዓቱ ምንም አይነት ማስረጃ ለሚይዝ አንችልም። ምክንያቱም ጤነኛ ነበር ያሰብነው ራስን ባለፈው መጥቼ ምንም ነገር ማስታወስ ነገር የለም። እኛ እስከ ዛሬ ሁሉ ነገር መታወቅ ይመስላል እና እንዴት ነው ማስረጃ ይዘው የሚመጡት ነው? እኔ ግራ የገባኝ ነገር እዚህ ጋር ቪዲዮውን ለትንሽ አጭር አድርግላችሁና ወሬን እና እንዴት ነው መረጃ ይዘው ለሚመጡት? እኔ እኮ ቅድምም ነገርኳችሁ ግልጽ አድርጌና እኔ እንግዲህ ሩታ እንዴ ልበላችሁ በቃ ሩታ ትክክለኛ ናት፣ እውነት ነው። መረጃ ይዞ የሚመጣ ሰው ውሸት ነው። ብቻ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። እስከዚህ ስለተከታተላችሁን ከልብ አመሰግናለሁ። ቻው